ምን 30 ደቂቃ በማይሞላ ስራ ውስጥ 400 ብር ተቀበልኩኝ ማለት ነው? የምራችሁ ነው? ይሄ እኮ ግቢ ያለው በየወሩ ከሚላክልኝ ብር ምንም የማይተናነስ ገንዘብ ነው። ሰላም አቤኔዘር እባላለሁ። የሁለተኛ ዓመት ሜካኒካል ኢንጂነሪንግ ተማሪ ነኝ እና በዚህ ወር ብቻ ይሄን የምታዩትን ስልክ በመጠቀም ይሄን ያህል ገንዘብ ማግኘት ችያለሁ። እስቲ ሪሎድ አድርገው። አዎ ያው ያን ያህል የሚባል ገንዘብ አይደለም፣ ነገር ግን እንደኔ የቤት ኪራይ ለሌለበት አንድ ተማሪ ከበቂ በላይ ነው። እና በዚህ ሁሉ ገንዘብ ምን አደረኩበት? እንደ ማንኛውም ወንድ ኢትዮጵያዊ አንዳንድ ቅድመ ሁኔታዎች ነበሩ። 800 የእናንተን ባላቅም፣ ነገር ግን እኛ ሰፈር አንድ ዘይት 820 ብር ገብቷል። እያሰባችሁበት። ስለዚህ አሁን ጥያቄው የሚሆነው ይህን ሁሉ ገንዘብ እንዴት በአንድ ወር ብቻ በስልኬ ብቻ መስራት ቻልኩ የሚለው ነው። እንግዲያውስ እሱን ለመመለስ ወደ ኋላ መመለስ ይነበራል። ሁሉም ነገር የጀመረው ገና ዩኒቨርሲቲ ሳለው ነበር። እናም ዩኒቨርሲቲ ስትገቡ መጀመሪያ የምትረዱት ነገር ያው የትምህርት ነገር እንዳበቃለትና ብቸኛ የሚያዋጣው ነገር የራሳችሁን ቡቲክም ይሁን ሳምቡሳ መሸጥም ቢሆን ብቻ የራሳችሁን አንድ ነገር መጀመር እንደሆነ ነው። ነገር ግን ሁላችንም እንደምናውቀው ይህን ለማድረግ ብር ያስፈልጋል። ስለዚህ ስመጣ እቅዴ በጣም አጭርና ግልጽ ነበር። እሱም በዚህ ዓመት በባሌም ይሁን በቦሌም ብዬ የራሴን 1000 ብር መስራት ነበር። እናም 1000 ብር በጣም ትንሽ ሊመስል ይችላል። ነገር ግን አስቡልኝ እንጂ የኢንጂነሪንግ ተማሪ እኮ ነኝ። እንኳን ተርፈ ስራ ልሰራ ይቅርና ለመተኛት ራሱ በቂ ጊዜ ራሱ የለኝም። ስለዚህ እቺን ለማሳካት አጭር 2 እቅዶች ነበሩኝ። እሱም አንደኛ ለእረፍት በተመለስኩበት ጊዜ አንድ ሱቅ መጠበቅም ሊሆን ይችላል፣ ጫማ ማጽዳትም ወይ ወዛደር አይዶን ነው ጊዜያዊ አንድ ስራ ማግኘት እና እቅድ 2 ደግሞ ከ3 ዓመት በፊት የጀመርኳት አንድ ዩቲዩብ ቻናል ነበረችኝ። እሷን መቀጠል ነበር። ምክንያቱም አስቡት እስቲ ለመመረቅ ገና 3 ዓመት ይቀረኛል። በዚህ 3 ዓመት የፈለገ የማረባ የማላቅ ልጅ ቢሆን እንደምንም ብዬ በየቀኑ ቪዲዮ በፖስት በዚህ 3 ዓመት ውስጥ 10000 ሰብስክራይበር ማድረስ ወይም ደግሞ ይሄን ቻናል ሞኔታይዝ ማድረግ አያቅተኝም አይደል? ምን ያህል ከባድ ቢሆን ነው? ስለዚህ የዛኔ ከተመረኩኝ በኋላ ስራ እንኳን ባላገኝ ቢያንስ ስራ እስካገኝ ድረስ መጠባበቂያ ገቢ ይሆነኛል ብዬ አስቤ ነው። እናም እንደተመለስኩኝ ወዲያውኑ ያደረኩት ይሄንኑ ነበር። በአንደኛው እቅዴ መሰረት ወዲያውኑ ጊዜያዊ ስራ መፈለግ ጀመርኩኝ። የተለያዩ ስራዎች አሉ። ዳቦ ጋጋሪነት በ2500 ብር፣ አስተናጋጅነት በ1500 ብር ያው ቲፖቹን ሳይጨምር እና ደግሞ አንዲትን ሱቅ መጠበቅ ደግሞ በአጋጣሚ በ3500 ብር አገኘው። ስለዚህ ይሄ ገራሚ እድል ነበር። ወዲያውኑ ወደዚህ ስራ ገባሁኝ። ስለዚህ አሁን ከዚህ ከባንክ አካውንቴ ላይ እቺኛው 3500 ብር ከየት እንዳመጣች ተረዳን ማለት ነው። ስለዚህ አሁን ስለ ቀሪው 10000 ብር እናውራ። ስለዚህ በሁለተኛው ቅዴ መሰረት ደግሞ ወዲያውኑ እንደተመለስኩኝ ዩቲዩብ ቻናሌ ላይ በሳምንት በትንሹ እንደምንም ብዬ አንድ ቪዲዮ መልቀቅ ጀመርኩኝ። እናም ይህም ደግሞ እንደተጠበቀው በጣም ደባሪ ነበር። ምክንያቱም እኔና ጓደኞቼ ሪሎድ እያደረግን ከምናየው በስተቀር ማንም ቪዲዮቼን የሚያይ ሰው አልነበረም እና ይህም ደግሞ ያው በጣም ይደብራል። ነገር ግን ምን ችግር አለው? ገና እኮ 2 ዓመት ከ11 ወር አለኝ አይደል እንዴ? በዚህ ጊዜ ውስጥ በጣም ስለ ዩቲዩብ ብዙ መማር እችላለሁ እና እስከ መጨረሻው ደግሞ በቀጥል ደግሞ የዩቲዩብ ፒኤችዲ ራሱ ሊኖረኝ ይችላል። ስለዚህ ዝም ብዬ በገገማው በሳምንት የተለያዩ ቪዲዮዎችን ስለ ቴክም ሊሆን ይችላል፣ ስለ ሀክም ወይም ደግሞ ስለ ውበት ሁላ እንዲሁም ደግሞ አንዳንድ ጊዜ ፍልስፍና ራሱ ደስ ያለኝም ብቻ ደስ ይላል ብዬ የማስባቸው ነገሮች ሁሉ ቪዲዮ እየሰራው መልቀቅ ጀመርኩኝ። እናም ቀሪውን የምታውቁት ይመስለኛል። ከዚህ በፊት እንደነገርኳችሁ 7ኛው ነው 8ኛው ቪዲዮ ላይ ድንገት ቻናሌ ተገኘ እና በጣም ብዙ ቪው ማግኘት ጀመርኩኝ፣ ብዙ ሰብስክራይበር ማግኘት ጀመርኩኝ እና በዚህ ወር ብቻ ከ100,000 በላይ ቪው አለኝ። እናም በቅርቡ ደግሞ ወደ 10,000 ሰብስክራይበር ልንደርስ ነው እና በሚያስገርም ሁኔታ ደግሞ ቻናሌ ሞኔታይዝድ ሆነ እና በጣም የሚገርም ነገር ነው። ምክንያቱም ቅድም እንዳልኳችሁ ይሄ የ3 ዓመት እቅድ ነበር እና በ2 ወር ብቻ አሳካሁት። ዋው የሚገርም ሰው ነኝ አይደል? እናም ለዚህ ሁሉ ስኬቴ ዩቲዩብ ስንት ከፈለኝ? እንግዲያውስ እሱ ለብቻው ሌላ ታሪክ ነው። እሱን ከእያንዳንዱ ቪዲዮ ስንት እንዳገኘውና ከእያንዳንዱ ዩቲዩብ ስንት እንደከፈለኝ አንድ ላይ ወሬ ሙላኝና ስናወጣው የማሳያችሁ ይሆናል። እናም እነዚህ ሁሉ በጣም የሚያስደስቱና የሚገርሙ ነገሮች ሆኖ ሳሉ ነገር ግን ከነዚህ ሁሉ ይልቅ በጣም ያስገረመኝ የሚቀርቡልኝ ኦፈሮች ነበሩ። ድንገት ኢሜይሌ፣ ቴሌግራም አካውንቴ እንዲሁም ደግሞ ኢንስታግራም አካውንቴ በተለያዩ ኦፈሮች መጥለቅለቅ ጀመረ። የተለያዩ ሰዎች ቪዲዮ ኤዲት እንዳደረግላቸው፣ ተምኔል እንሰራላቸው፣ ኮንተንት ማኔጅ እንዳደረግላቸው እንዲሁም ደግሞ በሚገርም ሁኔታ የተለያዩ የውጭ ሰዎች የተለያዩ አፖቻቸውን ወይም ዌብሳይቶቻቸው ላይ ሪቪው እንዲሰሩላቸው በተለያዩ የገንዘብ መጠን ይጠይቁኝ ጀመር። እሺ እውነቱን ለመናገር ከ20 ወይ ከ30 አይበልጡም፣ ግን ስቲል በጣም ብዙ ናቸው እና በዚህ በሚቀርቡልኝ ኦፈሮች ባንዴ ቡም
አይኖቼ ተከፈቱ ማለት ይቻላል። ኦንላይን ላይ የተለያዩ ልሰራቸው የምችላቸው በጣም ቀላልና በጣም ደስ የሚሉ ግን በዛው መጠን ደግሞ በጣም በብዙ የሚከፍሉ ስራዎች ነበሩ እና የነዚህ የኦንላይን ስራዎች በጣም ደስ የሚለው ፓርታቸው ደግሞ አንደኛ እነዚህ ለመጀመር ምንም አይነት ብር ወይም ኢንቨስትመንት አያስፈልጋችሁም እና በዛ ላይ ደግሞ ለነዚህ ምንም አይነት ዲግሪ ወይም ወረቀት ወይም ማስተርስ ምንም ነገር አያስፈልጋችሁም። ካሞን አስቡት እንጂ እኔ እኮ ከዛሬ 2 ወይ 3 ወር በፊት የሆነ ስክሪን ሪካርድ አድርጌ እላዩ ላይ የሆነ የስክሪን መለጠፍና እንዲሁም ከጀርባው የሆነ ባክግራውንድ የሆነ ፎቶ መርጦ ከመፖስት ውጪ ስለ ቪዲዮ ኤዲቲንግ ምንም የሚያውቀው ነገር አልነበረም። በቃ እንደመጣው ዩቲዩብ ቻናል ላይ መስራት ስጀምር 4 ወይ 5 የተለያዩ የህንዳዊ ሰዎችን ቪዲዮ ኤዲቲንግ ቪዲዮ አየው እነሱን በስልክ ለመሞከር ጀመርኩኝ። ከዛ በእነሱ ቪዲዮ እየሰራው መፖስት ጀመርኩኝ። እናም እናንተ ደግሞ ቪዲዮ ኤዲቲንግ ትሉኛላችሁ የመራችሁ ነው። እኔ እኮ አሁን ፒሲ ከፍታችሁ አዶቤ ፕሪሚየር ፕሮ ከፍታችሁ ብትሰጡኝ እውነቴን ነው የምላችሁ የትኛው ምን እንደምነካ ምንም የማውቀው ነገር የለም። ምክንያቱም እንደ አጋጣሚ ሆኖ ቪዲዮ ኤዲቲንግ ሳይም የነበረው እና ስለማመድም የነበረው በነገርኳችሁ በካይን ማስተር አፕ ነው እና ከዚህ ውጪ እንኳን ፒሲ ምናምን ይቅርና በተለያየ ቪዲዮ ኤዲተር በካፕከት ወይም የሆነ ፓወር ኤዲተር ከፍታችሁ ብትሰጡኝ እውነቴን ነው የምላችሁ ከዚህ እንደ አዲስ ኤዲት ለማድረግ 2 ወይ 3 ሰዓት ወይም ደግሞ እስከ ቀን ሁላ ከዚህ ጋር እስከላመድ ሊፈጅብኝ ይችላል። እና እድሜ ለነዛ ህንዳውያንና ለቪዲዮቻቸው እንዲሁም ደግሞ ለዚች አንዲት ለማትረባ ስታካም ስልኬ አንድ ዩቲዩበር እና ጎበዝ ቪዲዮ ኤዲተር መባል ችያለሁ። ለምሳሌ በቅርቡ የሆነ ሰውዬ በቴሌግራም ላይ የፌስቡክ አድ እንድሰራለት ጠይቆኝ ነበር። የፌስቡክ አድ ማለት ፌስቡክ ላይ መሀል ላይ የሚወጣላችሁ አጭር የማስታወቂያ ቪዲዮ ነች። ከ30 ወይ 40 ሰከንድ የምትቆየው ማለት ነው። ስለዚህ በሰዓቱ ስራ ስለነበርኩኝ አልተመቸኝም እና ማታ 2 ሰዓት እንደተመለስኩኝ ቀጥታ ወደ ቪዲዮ ገባው እና የ30 ሰከንድ ቪዲዮ ስለነበር እውነቱን ለመናገር 30 ወይ 40 ደቂቃ ነው የፈጀብኝ እና 8 ከ20 ወይም ደግሞ 2 ሰዓት ተኩል ላይ ምናምን ላይ መልሼ ቪዲዮን ከጨረስኩ በኋላ ላኩለት እና እውነቱን ለመናገር ከዚህ በፊት እንደዚህ ነገር ሰርቼ ስለማላቅ ይውደደው አይውደደው ትክክል ይሁን አሉን ምንም ማውቀው ነገር አልነበረም እና ከላኩለት በኋላ ሰውየው በሚገርም ሁኔታ ተመችቶት ነበር እና ለዛ ብቻ 400 ብር ተቀብያለሁ። ምን 30 ደቂቃ በማይሞላ ስራ ውስጥ 400 ብር ተቀበልኩኝ ማለት ነው? የምራችሁ ነው? ይሄ እኮ ግቢ ያለው በየወሩ ከሚላክልኝ ብር ምንም የማይተናነስ ገንዘብ ነው እና በ30 ደቂቃ ስራ ብቻ አገኘሁት ማለት ነው። እሺ እውነቱን ለመናገር ሌሎች ከሰሯቸው ስራዎች ውስጥ በጣም ርካሹና በጣም ዝቅተኛ ክፍያ የተቀበልኩት ነው ማለት ይቻላል። ግን ምንም ቢሆን 400 ብር በጣም ብዙ ነው። አስቡት እንጂ አንድ ኤርፎን እኮ ይገዛልኛል። ምንም ቢሆን እኮ አንድ ስፔሻል በርገር በልቼ ዘጭ የምልበት ገንዘብ ነው። እንዲሁም ደግሞ በትንሹ ደግሞ አንድ ሳምንት 7 ጂቢ የሳፋሪ ኢንተርኔት ፓኬጅ ገዝቼ ፈታ ያስብለኛል እና ይህንን ሁሉ በ30 ደቂቃ ውስጥ አገኘሁት። ስለዚህ ወደ ዋናው ጥያቄ ስንመለስ እንዴት ተማሪ ሆኜ በዚህ ወር ብቻ ስልኬን በመጠቀም ከ10,000 ብር በላይ ሰራው ለሚለው መልሱ በጣም ቀላል ነው። እንግዲያውስ አንደኛ ጊዜያዊ ስራ አግኝቼ ከጠዋቱ 3 ሰዓት እስከ ማታ 2 ሰዓት በሳምንት 6 ቀን ሰራሁኝ እና ሁለተኛ ደግሞ ጎን ለጎን አንድ ዩቲዩብ ቻናል ከፍቼ በሱ ላይ ለመስራት ሞከርኩኝ እናም ተሳካልኝ። እናም ሶስተኛ ደግሞ በዚህ ቻናል ጎን ለጎን የመጡልኝን የተለያዩ የስራ እድሎች ተጠቅሜ እነሱን ለመስራት ሞከርኩኝ። አለቀ። በጣም ቀላል አይደል? ስለዚህ እንዴት በቀላሉ ልክ እንደኔ ስልካችሁን ብቻ በመጠቀም ይሄን ሁሉ ብር ማግኘት ትችላላችሁ ለሚለው እንግዲያውስ ያው ተራ በተራ ሁሉንም ለማሳየት እሞክራለሁ። ነገር ግን እስከዛው ድረስ ለአሁኑ በቀላሉ ዩቲዩብ ላይ ስኬታማ መሆን ከፈለጋችሁና እንዴት ገራሚ ቪዲዮዎችን መስራት እንደምትችሉ ማወቅ ከፈለጋችሁ ያው እንደ አቤል ብርሃኑ ባላረጋችሁም ነገር ግን ቢያንስ እንዴት እንደኔ ማወቅ የምትችሉበትን መንገድ አሳያችኋለሁ። እሱ ማወቅ ከፈለጋችሁ ይህን ቪዲዮ ማየት ትችላላችሁ።